አምላኬ ሆይ የእውነት ውስጤን በረደኝ። ጌታዬ ሆይ አንተን ማማረርም ሆነ ማሳዘንም አልፈልግም። ሰሞኑን እያለቀስኩ ያላስቸገርኩ ስራ ስለሰጠኸኝ ሳማርርህ ደግሞ እንዳነሳኝ ብዬ ነው። ሲደክመኝ እጆቼ ልክ እንደ እሳት ሲቃጠሉ እርገንዶ ጫማዬን ትልቅ ሚስማር ወቅቶት እግሬን ሲጎዳኝ ልወድቅ ስል ስምህን ጠርቼ ስተርፍ ማልቀስ ፈልጌ እንባዬን ዋጥ አርጌው አልፋለሁ። ከሁሉም በላይ ግን ዶሻ ሰፈር ለ2 ቀን የሰራሁትን መቼም አልረሳውም። መላኩ የሚባል የሰፈራችን ሰው ነበር እና ስራው አናጺ ነው፣ ግን ግንበኛ ቀጥሮ ያሰራል እና እሱ ደግሞ ከሩቅ ቦታ ውሃ እያመላለሰ ሮቶውን ይሞላል። ከዛ ደግሞ ሰውየው ያዘዘውን ጥርብ ድንጋይ ያቀርባል። እኔ ደግሞ በመጀመሪያ 50 ሁለተኛ ላይ 80 እየሰፈርኩ ከሲሚንቶ ጋር 3 ጊዜ አዋሃጄ እኔም እንደሌሎቹ ለማድረግ ሞከርኩ፣ ግን አልቻልኩም እና ሰውየው ከጉድጓዱ ውስጥ ወጥቶ አስተካከለልኝ እና የጠዋቱን እንደምንም አለፍኩት። ግን ሰውየው ጨከነብኝ። ጭራሽ ብሎ ጥርብ እንዳመጣለት አዘዘኝ። መላኩ በዚህ መሃል እረ እኔ አመጣለሁ ብሎ አተረፈኝ። አምላኬ ሰዎች ክፉም ሆኑ ደግ ገደብ አላቸው። ከጥሩም በጣም ጥሩ ከክፉም በጣም ክፉ አለ እና ፀሐይዋ ታቃጥላለች፣ በየመሃሉ ደመና፣ ከዛ ደግሞ የጥቅምት ኃይለኛ ነፋስ ይነፍሳል። ስራው ለ2 ቀን ብቻ እንደሚቆይ ሲነግረኝ ያለችኝ ትንሿ ብርታቴ ትታኝ እልም አለች። ተለቅ ያለውን ድንጋይ ተራራ ከመሰለው አፈር ጫፍ ላይ አስቀምጥና ደግሞ በሲሚንቶ ማዳበሪያ ኮረት እሞላለሁ። ግቢው ሰፊ ነው። አጥሩን በቆርቆሮ አጥረውታል። ቤቱ ግን ትልቅ እና ሰፊ ቢሆንም ባለቤት እንደሌለው ሆኗል። የሳሎኑ በር የተጣመመ ነው። ግድግዳው ራሱ ግርፍ ብለው የሰሩት ነጩ አፈር እንጂ ምንም ግርፍ አይመስልም። ውስጡ ግን አሪፍ ነው። 3 ክፍሎች አሉት። የአካባቢው ሰዎች ቤታቸው ብዙም አይራራቅም። ከፊት ለፊት ትልቅ አሞራ ክንፍ የሆነ ቤት አለ። ፖሉ ከግቢው ውጪ ሲሆን ቅርብ ጊዜ መግባቱን በቀላሉ ማወቅ ይቻላል። ቀና ብዬ ሰማዩን አየሁት። ከዛ ደግሞ ይህንኑ ቤት በዝግታ ተመለከትኩ። አንዲት ትንሽዬ ወፍ መታ አረፈች እና ከወዲያ ወዲህ እያለች የሚያምር ድምጿን ማሰማት ጀመረች። ሳያት ህይወት የቀለላት መሰለኝ።